ሰላም ውድ ተከታታዮቼ፣ ዛሬ ቆንጆ የዳቦ ቆሎ አሰራር አሳያችኋለሁ። ተከታተሉኝ። ይሄ እርድ ነው፣ የተበጠበጠ እርድ። ይሄ ደግሞ ቀይ ከለር ነው። ይሄ ደግሞ አረንጓዴ። ልሰራ ያሰብኩት 4 አይነት ነው እና ይሄ ግማሽ የሻይ ማንኪያ ጨው፣ 1/2 ዘይት፣ 1/2 ደግሞ ስኳር እና 2 ኩባያ ዱቄት ተጠቅሜያለሁ። እና ይሄንን በደንብ እንቀላቀለውንና እናቦከዋለን። ስታቦኩ ውሃ እንዳይበዛባችሁ እያያችሁ አሪፍ አድርጋችሁ እሽት አድርጉት። ምክንያቱም ጭምልቅልቅ ይልባችኋል ውሃ ከበዛ። እና ጨውን ጭምርምር አረኩኝ። ሁሉንም ነገር እንደዚህ በዚህ መልኩ ከጨመራችሁ በኋላ ግን ከለሩን እንዳትጨምሩ። በኋላ ላይ አብኩታችሁ ስትጨርሱ ቆራርጣችሁ ከለራችሁን በምትፈልጉት መጠን ትጨምራላችሁ ማለት ነው። እንደዚህ ሽት ካረጋችሁት በኋላ ያው እንደዚህ ያደረኩኝ። ቪዲዮውን ላሳጥረው ብዬ ነው ሙሉውን ያላስገባሁት። እና ይሄው እንደዚህ እየቆራረጥኩኝ መለስተኛ የሙቀት መጠን ላይ አድርጌው በኦቨን ነው ያበሰልኩት። እና እንደዚህ አደረኩኝ። ይሄ ቀዩ ነው። አንዱ እስኪበስል አንዱን እየቆረጥኩ ነበረ። ከለሮቹን ለየብቻ ነው ያበሰልኩት በዚህ መልኩ። እና እንደዚህ አድርጋችሁ ቆንጆ እና ጣፋጭ የዳቦ ቆሎ ማዘጋጀት ትችላላችሁ። ይሄው እንደዚህ ትርፍ ጊዜ ሲኖራችሁ ይሄው እንደዚህ የሚያምርና የሚጣፍጥ ዳቦ ቆሎ ነው የሰራሁት። የሚገርማችሁ ይኸውላችሁ መጨረሻ ላይ ቅልቅል አደረኩትኝ። በጣም ነው የሚያምረው፣ በጣም ነው የሚጥመው። እና ቡና ፈላው እዚች ጋር ጭስጭስ አርጌ ጓደኞቼን ጠራዋቸው። በጣም ቆንጆ ጊዜ ነበር ያሳለፍነው። እና አይምሮአችን እረፍት ይፈልጋል። እንደዚህ አድርጋችሁ ዘና በሉ ባላችሁ ነገር፣ ቤታችሁ ውስጥ ባለ ነገር። እና ወዳችኋለሁ። ላይክ ኮመንት ማድረግ እንዳይረሳ፣ ሰብስክራይብም አድርጉኝ። ወዳችኋለሁ። ሰላም ውድ ተከታታዮቼ፣ ዛሬ ቆንጆ የዳቦ ቆሎ አሰራር አሳያችኋለሁ። ተከታተሉኝ። ይሄ እርድ ነው፣ የተበጠበጠ እርድ። ይሄ ደግሞ ቀይ ከለር ነው። ይሄ ደግሞ አረንጓዴ። ልሰራ ያሰብኩት 4 አይነት ነው እና ይሄ ግማሽ የሻይ ማንኪያ ጨው፣ 1/2 ዘይት፣ 1/2 ደግሞ ስኳር እና 2 ኩባያ ዱቄት ተጠቅሜያለሁ። እና ይሄንን በደንብ እንቀላቀለውንና እናቦከዋለን። ስታቦኩ ውሃ እንዳይበዛባችሁ እያያችሁ አሪፍ አድርጋችሁ እሽት አድርጉት። ምክንያቱም ጭምልቅልቅ ይልባችኋል ውሃ ከበዛ። እና ጨውን ጭምርምር አረኩኝ። ሁሉንም ነገር እንደዚህ በዚህ መልኩ ከጨመራችሁ በኋላ ግን ከለሩን እንዳትጨምሩ። በኋላ ላይ አብኩታችሁ ስትጨርሱ ቆራርጣችሁ ከለራችሁን በምትፈልጉት መጠን ትጨምራላችሁ ማለት ነው። እንደዚህ ሽት ካረጋችሁት በኋላ ያው እንደዚህ ያደረኩኝ። ቪዲዮውን ላሳጥረው ብዬ ነው ሙሉውን ያላስገባሁት። እና ይሄው እንደዚህ እየቆራረጥኩኝ መለስተኛ የሙቀት መጠን ላይ አድርጌው በኦቨን ነው ያበሰልኩት። እና እንደዚህ አደረኩኝ። ይሄ ቀዩ ነው። አንዱ እስኪበስል አንዱን እየቆረጥኩ ነበረ። ከለሮቹን ለየብቻ ነው ያበሰልኩት በዚህ መልኩ። እና እንደዚህ አድርጋችሁ ቆንጆ እና ጣፋጭ የዳቦ ቆሎ ማዘጋጀት ትችላላችሁ። ይሄው እንደዚህ ትርፍ ጊዜ ሲኖራችሁ ይሄው እንደዚህ የሚያምርና የሚጣፍጥ ዳቦ ቆሎ ነው የሰራሁት። የሚገርማችሁ ይኸውላችሁ መጨረሻ ላይ ቅልቅል አደረኩትኝ። በጣም ነው የሚያምረው፣ በጣም ነው የሚጥመው። እና ቡና ፈላው እዚች ጋር ጭስጭስ አርጌ ጓደኞቼን ጠራዋቸው። በጣም ቆንጆ ጊዜ ነበር ያሳለፍነው። እና አይምሮአችን እረፍት ይፈልጋል። እንደዚህ አድርጋችሁ ዘና በሉ ባላችሁ ነገር፣ ቤታችሁ ውስጥ ባለ ነገር። እና ወዳችኋለሁ። ላይክ ኮመንት ማድረግ እንዳይረሳ፣ ሰብስክራይብም አድርጉኝ። ወዳችኋለሁ።